አያት ኮንዶሚኒየም የምትገኝ የሁለት ልጆች እናት ራሷን ከፎቅ ወርውራ መግደሏ ተገለጸ። አራተኛ ፎቅ ላይ ወጥታ ራሷን ወደ ምድር የመወርወሯ ምክንያት ባይታወቅም ሰሞኑን ከስራ ተቀንሳ ቤት መዋላ ጎረቤቶቿ መናገራቸው ታውቋል። ዛሬ ህዳር 3 2018 ዓ.ም ከአያት 49 ወደ ፍየል ቤት በሚወስደው መንገድ ከሆሴ ሪል ስቴት በታች አያት 5 በተባለው ኮንዶሚኒየም ሌሊት 10 ሰዓት ላይ የብሎክ 17 አራተኛ ፎቅ ዲሽ በኃይል ይጮሃል። የሰሙ ቢኖሩም የመሰላቸው አንዱ ስርዓት የለሽ ከላይ ቆሻሻ ጥሎ ሊሆን ይችላል የሚል ነው። ነገሩ ሌላ ሆኖ የተገኘው ግን ማለዳ ሰዎች ለስራ ሲወጡ ነው። እናም አንዲት ሴትዮ ህንጻው ስር ህይወቷ አልፎ ትገኛለች። ማንነቷ ሲጣራ አንደኛ ፎቅ ላይ ተከራይታ የምትኖር ከሁለት ልጆች ጋር የምትኖር እናት ነች። የመጀመሪያ ልጇ የዩኒቨርሲቲ ተማሪ ሲሆን ሁለተኛዋ የሁለተኛ ደረጃ ተማሪ የሆነች የ14 ዓመት ታዳጊ ናት። አራተኛ ፎቅ ላይ ወጥታ ራሷን ወደ ምድር የመወርወሯ ምክንያት ባይታወቅም ሰሞኑን ከስራ ተቀንሳ መዋላ ጎረቤቶቿ መናገራቸውን ታውቋል። ከየትኛውም ተቋም እንደተቀነሰች ግን የተገለጸ ነገር የለም። ከአወዳደቋ ለመገመት እንደተቻለው አራተኛ ፎቅ ላይ ተሰቅለው ከነበሩት የቲቪ ዲሾች ባንዱ ላይ ወርቃ ምድር የተቀበለቻት በጭንቅላቷ እንደሆነ ጉዳቷ እንደሚያስገምት ተነግሯል። ፖሊስ ማለዳ ላይ ተገኝቶ ማስረጃዎችን የሰበሰበ ሲሆን አምቡላንስ ደግሞ ከጧቱ 4 ሰዓት አካባቢ አስክሬኑን አንስቶ ለተጨማሪ ምርመራ ወደ ሆስፒታል ወስዷታል። ነፍስ ይማር። ሌላ ምን ይባላል?